በኩል በጣም ብዙ ተደጋጋሚ ስልኮች ድምፅ ያሰማሉ። በቀኝ በኩል በእግዚአብሔር ስም እለምናችኋለሁ፣ ስልኮቻችሁን ድምፅ አልባ አድርጓቸው። ሁላችሁም የምታናገሩት ሰዎች አቁማችሁ በእግዚአብሔር ስም በአክብሮትና በትህትና ነው የምንጠይቃችሁ። የትኛውም የፕሮቶኮል ቦታ ላይ እንኳ አታደርጉትም። የእግዚአብሔርን ቤት ለምን እንነቃዋለን? ክርስቲያኖች ልክ ነው። ተነግሯችሁም ላያውቅ ይችል ይሆናል። ስልክ የቅርብ ጊዜ እንግዳ ስለሆነ፣ ግን እንደ ስልክ በጥባጭ የለም። የግድ አስጨናቂ ነገር ከቤተሰቡ ኖሮበት ስልክ የሚያነሳ ሰው ካለ ከቤተ ክርስቲያኑ በር አካባቢ ተቀምጦ ማንንም በማይረብሽ መንገድ ማንሳት ይቻላል። መቼስ ሊያደርግ ይችላል፣ ግን ከዚህ ውጭ አታድርጉ። ክርስቲያኖች በዚሁ አጋጣሚ ላሳስባችሁ፣ እግዚአብሔርን ቤተ መቅደስ ካላከበር ነው የት እናከብረዋለን? ቢሮአችን አናከብረው። መንግስት ቦታ አይከበር። ህገ መንግስቱ አያከብረው። ህጎች፣ የዚህ ዓለም ህጎች አያከብረው። ገፍተው እግዚአብሔርን ከዚህ ዓለም ከማህበረሰብ አባራው አስወጥተውታል። መቅደሱ ውስጥ ካላከበር ነው የት እናከብረዋለን? እግዚአብሔር እዚች ቦታ እንኳን እግዚአብሔር ተገፍቶ 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 ከቤተ መቅደሱ እንኳን እንዴት ይገፋል? ከልቡናችን አወጣ ነው፣ ከህይወታችን አወጣ ነው፣ ከትዳራችን አወጣ ነው፣ ከህጋችን አወጣ ነው። ከስንት ነገር ከቤተ መቅደስ ደግሞ አንክፋው። ክርስቲያኑ የት አስፈልገን እናገኘዋለን? በባህሪው ሁሉ ቦታ እንዳለ እናውቃለን። ግን ይሄ ልዩ የአምልኮ ቦታ እቺ ቢያንስ ከአንደዚህ ሀገር ግብረ ሰዶም ከፈቀደ ከአውሮፓ ኤምባሲ ግቢ እንዴት ቤተክርስቲያን ታንሳለች? በእነሱ ግቢ እንኳን ስልክ አይወራም። በእውነት እቺ እኮ የእግዚአብሔር ኤምባሲ ናት። እችን እኮ አለ እግዚአብሔር ማክበር ያቅተናል። እግዚአብሔር ለሁላችን ማስተዋሉን ያደለን እና ደጋግሜ ሰምቼዋለሁ፣ ግን ማሳሰብ እየሰለቸኝ እየተውኩት ነበረ። ዛሬ አሁን ስልክ ባሰሙ ሰዎች እንዳትፈርዱባቸው። አልተነገራቸውም፣ ልማድም አላደረጉትም። ከዚህ በኋላ ግን ልማድ አታደርጉት ክርስቲያኖች። እግዚአብሔር ለሁላችን ማስተዋል ያደለን።